አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት እየሄደ ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። እንግዲህ ዛሬ የሚያው ዙረት ነው በነገራችን ላይ ማለት ነው። አንዳንዴ ማለት ነው የሆነ ነገር ጀምራችሁ ምናምን ከራሳችሁ በላይ የሚጨነቅላችሁ ሰው ሲኖር በጣም በጣም ደስ ይላል። እና ጓደኛዬ ያው ዩቲዩብ እንደጀመርኩ ምናምን ታውቃለች እና የእኔ ፍቅር ቪዲዮን አስገባላችኋለሁ ዛሬ ስትወጣ ማለት ነው ቪዲዮ ቀርጻ ላከችልኝና በቃ እንዴት እንዳሳዘነኝ ጌታዬ በቃ አላህ በቃ ልነሱ እስቲ ልለትልኝ ምናምን አልኩ ማለት ነው። በቃ ልደግ ምናምን አልኩ ማለት ነው። እና እንዴት ናችሁ ጋይስ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ስራ እንዴት ይዟችኋል? ያው እኛ የሆነ ቦታ እየሄድን እየጨፈርን ነው ማለት ነው። የሌለ እንግዲህ ሳውዲ በቀንና በማታ ነው ዛሬ የማሳያችሁ። ያው የማታውን ጓደኛዬ ነች የቀረጸችልኝ። የኔ ፍቅር፣ የኔ ቆንጆ፣ የኔ ልዕልት ይህን ቪዲዮ ካየሽው እንግዲህ ኮሜንት ላይ አድርግልኝ። እህትሽ ሙታ ትወድሻለች የኔ ቆንጆ። በጣም 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 ነው የማመሰግንሽ የኔ እናት። አንዳንዴ በቃ ማለት በሁሉም የሚጨነቅላችሁ ሰው ስታገኙ ምናምን ደስ ይላል ማለት ነው። እና እኔ በቃ በሁሉም ነገር የሚጨነቅልኝ ጓደኞች ነው ያሉኝ አልሐምዱሊላህ። ሰራሃ መጥፎ ሰው ላይ ምናምን አጋጥሞኝ አያውቅም ነው እንደዚህ በጓደኛ ደክማችሁ በቃ የሆነ ሰዓት ጓደኛ ሳይወጣላችሁ መጨረሻ ላይ ግን በቃ ፉል የሆነ ጓደኛ ሲሰጣችሁ ማለት ነው። እና እኔ ብዙ ጊዜ ጓደኛ አይወጣልኝም ስላችሁ በቃ ማድን እኔ ከምር ነው ሰውን የምቀርበው ምናምን፣ ግን ከምር የማይቀርበኝ ጓደኛ አይነት ነበር በፊት ያለኝ እና አጋጣሚ ያገኟቸው ጓደኞቼ ግን በቃ የምር ሰው ታውቃላችሁ፣ እንደዛ ለእኔ ሰዎች ናቸው ከልባቸው እና የኔ ወዶቹ ድብት ነው ማረጋችሁ። እዚህ ጋር በደንብ እንትን አላለም መሰለኝ፣ ያኔ እንዴት ነው በደንብ መሽቶ ምናምን ድምቅምቅ ምናምን አላለም። ብዙ አይደለም ላይቱ ለምን እንደሆነ አላውቅም። እና ብቻ ጓደኛዬ በጣም ነው የማመሰግነው የኔ ፍቅር፣ የኔ ውዶች እና ደግሞ የዩቲዩብ ተከታታዮቼ ቤተሰቦቼ 100,000 ያርግልኝ ያ ረቢ። እና ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱኝ። የምን ላይክ አድርጉልኝ ቪዲዮዬ በቃ እኔ ላይቭ ላይ ገባለሁ እደግማለሁ ምናምን፣ ግን በቃ እስኪ በዚህ ስሪ ቪዲዮሽን አስተካክሊ ምናምን የምትሉኝ ሰዎች ካላችሁ ኮሜንት ላይ አድርጉልኝ። ማለት በቃ መስራት ፈልጋለሁ፣ ደክሞኛል ምናምን ያረበት ደክሞኛል ምናምን እና መስራት ፈልጋለሁ። ይሄ አሰራርሽ ብቻ እንደዚህ ብታረጊ እንደዚህ ይሆንልሻል፣ እንደዚህ ብትሆኚ እንደዚህ ይሆንልሻል። እና እኔ መስራት ያሰብኩት በቃ በአንድ ነገር ላይ ሰራህ ቁጭ ማለት አልፈለግኩም። ማለት ስላችሁ እንዴት ነው የሆነ ምግብ ወይ የሆነ ነገር ብቻ ወይ ኪችን ውስጥ ምናምን ብዬ እንትን ማለት አልፈለኩም። ማለት ኮንተንት ይፈልጋል ምናምን አውቃለሁ፣ ግን እንደዛ ለማድረግ ደግሞ እኛ አረብ ሀገር ያለን ሰዎች ያን ያክል አይደለም። ለምን እንደሆነም አላውቅም። እዚህ አረብ ሀገር ያለን ሰዎች ለምንድን ነው የማናርገው? በቃ ችግራችን ይገባል አይደል? የሁላችንም እንደውም አሁን እኔ በስራ ጉዳይ በቃ ፈታ ያለ ስራ ነው ያለኝ። ያን ያክል የሚካበድ አይደለም፣ ያን ያክል የሚያደክም ምናምን አይደለም። እና ግን በቃ በጣም የሚያደክም ስራ ያላቸው ሰዎች አሉ። በቃ ሌት ቀን ድክም የሚሉ እዚህ ጋር እያችሁታ መንገዱ እንደዚህ ዛህማ በጣም ሳይሆንም ደግሞ እንደዚህ ባዶም ሲሆን ያስጠላል። ግን እንደዚህ ዛህማ ሳይሆን ደስ ይላል፣ ያምራል። እና በቃ በጣም ድክም ምናምን የሚሉ ልጆች አሉ። ቪዲዮ ለመቅረጽ አይመችም ምናምን እና እነዛን ሰዎች እንደው እንደ ሀሳብ ቪዲዮ እንኳን ስክሮል እያረጋችሁ ብታገኙ ሳብታበረታቱ እንዳታልፉ። ምክንያቱም እኛ በጣም 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 ነው የምንደክምበት ቪዲዮን የምር ምንም ትሁን በቃ ለምን ሳንዱች ቤት እየሰራች እንኳን አይሆንም። በቃ ያችን እንቁላል ሰርታ ለመቅረጽ እንኳን ስንት መከሯን ትፈጃለች። መጡ አልመጡ ምናምን ብቻ በጣም ብዙ ነገር አለው። በዛ ላይ
ብቻ ሁሉም ነገር ያስቸግራል እና እባካችሁ እኛን እህቶቻችሁን አበረታቱ እና የማዳም ቅመሞች ደግሞ ሁሉንም ሰው በሚባል ደረጃ አረብ ሀገር የምትሰራ ሴት ሁሉም ሰው ላይ አሻራ አላት። በቃ ሁሉም ነጋዴውም ሁሉም ሰው ላይ መስጅዱም በቃ ሁሉም ቦታ ማለት ነው። ሱብሃንአላህ ግን ለእኛ ሲሆን ማንም ዙሮ የሚያየን የለም እና ይሄ ነገር እየታሰበበት ቤተሰቦች፣ ስለዚህ አሳድጉኝ ትእዛዝ ነው። እንዴት አያችሁት? መንገዱን ግን እንዴት አያችሁት? በጣም ነው የሚያምረው። እኔ ተመችቶኛል። አሁንም የኔ ጓደኛ በድጋሚ በጣም አመሰግናለሁ እና በቃ እንዳልኳችሁ እርስ በራሳችን እንተጋገዝ። እንትን ካላችሁ ደግሞ ግሩፕ ካላችሁ የምታውቁት የምንም አይነት ግሩፕ ይሆን ስልክ ወደቀ፣ የምንም አይነት ግሩፕ ቢሆን ብቻ ይሄ ከሃይማኖት ውጭ ያለበት ግሩፕ ከሆነ የስራ ግሩፕ የተለያዩ አፕ ላይ የሚሰሩ ሰዎች አሉ የሚያድጉና እዛ ላይ ለምሳሌ አርብ ብታደርጉኝ ብታስገቡኝ ምናምን በቃ ብዙ ኦንላይን ስራዎች አሉ። በነገራችን ላይ አሁን ገንዘብ ስልክ ላይ ነው ያለው ማለት በቃ ዶላር በስልካችሁ ብዙ ስራ የምትሰሩበት አሉ። ግን ደግሞ እኛ ጊዜ የለንም እንጂ አለዛ ጊዜ ላለው ሰው በጣም ብዙ ብር የሚገኝበት ግን ደግሞ ጊዜ የሚፈልግ ራሳችሁን ጽድት አድርጋችሁ ቁጭ ብላችሁ እንደ ስራ ከሰራችሁት ዶላር ያለው ስልካችሁ ላይ ነው ገንዘብ ያለው ማለት ነው። እና እንደዛ አይነት አፕ የምታውቁ ሰዎች ካላችሁ ኢንቦክስ አድርጉኝ እና ቪዲዮዬን ደግሞ ከፍታችሁ ይዩልኝ። ማለት ስራ ምናምን ከሌላችሁ ከፍታችሁ ይዩልኝ። ተውት፣ በቃ ከፍታችሁ ተውት፣ እሱ ይጨርሳል ማለት ነው። በተለይ ደግሞ ላይቭ ላይ የገባሁባቸው ቪዲዮዎች ብዙም አይደሉም፣ ዝም ብዬ እኔ እንዲቆጥርልኝ ብዬ ነው ማለት ነው። ስራ ማለት በቃ ቪዲዮ ለመቅረጽ ምናምን አልተመቸኝም ነበር እና ለዛ ነው የኔ ወዶች እንትን በሉልኝ። ከፍታችሁ ታውት፣ ድምፁን ቀንሳችሁ ምናምን ከፍታችሁ ታውልኝ፣ እኔን ሰፖርት ለማድረግ ማለት ነው። እና የኔ ወዶች በጣም የማመሰግናችሁ ምናምን በቃ የምታዩልኝ ጓደኞቼ፣ ላይቭ ላይ እየመጣችሁ የምትከታተሉኝ ጓደኞቼ በጣም ነው የማመሰግነው ባይ